ዛሬ የኢትዮጵያ ልደት ነው። ዛሬ ከጨለማ የሚያወጣ ሐዋርያ ከእግዚአብሔር ጋር የሚያገናኝ እንደራሲ ዘውገ ኪሩቤል የሆነ ባለ 6 ክንፍ 24 ሰዓት የሚጸልይ የበረሃ ፋና የሆነ ቅዱስ አባት ያገኘችበት ዕለት እኮ ነው። የታኅሳስ 24 በዓል እንባ የሚታበስበት ዕለት ነው። ሐዘን ወደ ደስታ የሚቀየርበት ዕለት ነው። ሰዎች በሌላ ይኮሩ ይኮሩ የለ እንዴ? እና አበበ ባቄላ እንኳን ኩራቶቻችን ናቸው። እነ ሺህ አለቃ እነ ደራርቱ ኩራቶቻችን ናቸው እኮ። ስም የሚያስጠራ ሰው የሌላት አገር አትባልም። አሁን ተወልደው አድገው ገዳም ገብተው ጸለዩ፣ እንዴት ክንፍ አገኙ? እሱማ ተራ ነገር ነው። በማህፀን እያሉ ዋሻ ውስጥ መጸለይ ነው እንዴ ብርቁ? እናት ሆድ ውስጥ ሆኖ የጸለየ የለም እንዴ? የሰገደ የለም እንዴ? የዘመረ የለም እንዴ? ያሸበሸበ የለም እንዴ? ጻድቁን ለኛ የሰጠህን ወንጌላዊ የሰጠህን ሐዋርያ የሰጠህን አምላካችን ክብር ተመስገን እንላለን።